ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን Pronounce this. 1999. Jonathan, 1888. Brian? 11, 11, 11. 1 181. 11, 11, 11. 1 to the power of 4. Hey, ሽንት ያሸተተ በግ የሚለውን ሰምተን እንመለስ። ይድረስ ለዳኒሮስ። አንቺ በዛ ቁመትሽ ላይ ያንን የሚያክል አናት ይዘሽ የብድ ቆለጥ ነው የምመስለው። አንቺ ትልቅ ሰው በትንሽ ሞዴል። ድሮ እኮ ትምህርት ቤት ስንማር እኮ እኛ በኩርኩም ስንመጣ አንቺ በሰደፍ ነበር የምትመጪው። ስብሃል ያ ጭንቅላት ጣውላ ቢሆን 6 ቁም ሳጥን 3 አልጋ ይወጣ ነበርኩ። ታኩር ጨረስክ? እዚህ ጋር ደግሞ ቅጥነት ምንድን ነው? ቤተሰቦች ሲጣሉ ያንተን ሰውነት ተከፋፍለው ነው እንዴ ተለያዩት? የወንድምነት ምክር ልምከረ፣ ቤት ሽንት ቤት ሲመጠጥ እንዳይወስዱ ተጠንቀቅ። ማለቴ እንዳይመጡ። ቅጥነት ምንድን ነው? ፈንድሻ እየበላ ነው እንዲያደከው? ታኩር የድሮ ሚስት ግን አንተን አፍቅሮ ማጣት ይከብዳታል። ምክንያቱም አጥንት በጋጠች ቁጥር አንተ ትዝ እያልካት ታለቅሳለች። ለማንኛውም ይሄ ፊት ላይ እድሳት ላይ ነን ብለህ ለጥፍበት። ታኩር እዚህ ጋር ያደረግከው ጆርዳን ጫማ በጣም ከመሽተቱ የተነሳ እላዩ ላይ ያለው ዳንክ የሚያደርገው ሰውዬ ራሱ ባስኬትቦሉን ትቶ አፍንጫውን ይዞ ጆሮ ላይ የተለኮሰ ሰንደር ሰክቶ ቁጭ ብሏል እኮ። ምንድነው እዚህ ጋር ደግሞ ገላህን አትታጠበውም እንዴ? እንደ ድመት ልሰው ነው እንዴ የምትወጣው? ጭቅቅት እኮ ጭድ ካገኘ ባለ 3 መኝታ 20/80 ጭቃ ቤት ይሰራል።
ከዛሬ ድረስ ፎሎ ሳታረጉኝ ቪዲዮ ላይክ እና ኮሜንት የምታረጉ ሰዎች እንዳላችሁ ደርሼበታለሁ። ፕላስ ምልክቷን በመጫን ፎሎ እያረጋችሁ ቪዲዮን ፌቨራይት ላይ ያረጋችሁ 5 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። ሪፖስትና ኮሜንት ደግሞ ደስ ያላችሁ ነገር ጻፉ። ሮስት ይብላችሁ ጻፉ። ማንም ሰው ከሮስትና ከሞት አያመልጥም። ማንኛውም የሮስት ቆማ ካላችሁ ዳኒ ሮስትን ሜንሽን አድርጉት። ማንም ሰው ከሮስትና ከሞት አያመልጥም። እያንዳንድሽ እኔ ላይ ቪዲዮ ይሰራሽ እመጣልሻለሁ። ከዳኒ ሮስት ጋር መጣላት ማለት እሳተ ገሞራ ውስጥ እንደ መዋኘት ነው። ሁላችሁንም እወዳችኋለሁ። እናታተ የሌለ ብቸኝነት መሮኛል። እኔ በቃ አጋሬን እሺ ካለሽ ከዚህ መቼ ይይዛሉ? መቼ እኔ እኮ ባለፈውም ብያለሁ። ያለፈው ጥምቀት አለፈ። አሁን የዘንድሮ ላይ ነገር ካይ ዘመዳለ ይወረወራል። በሰው ነው የምትወረወረው። ሎሚ 20 ብር ነው። ታዲያ 20 ብር ከየት ይመጣል? ምን ያስቆንቁናል? በዚህ ምን አይ እንግዲህ ምረጥ ዝም ብለህ ምረጥ። አንድ ምረጥ የምትሆን ሴት እያታችን አሪፍ ነው። ቻረ ይወርወር ደደፍላ ይወርወራ አረፍሽካ የስፖርት ማስተማር አራት በስማ ተበልተናል ነበር። አስገድለኝ ነበር። እዚህ አስለጥርጣን ነበር ማለት አራራ ባያ ያቺ በቃ ድጋሚ ድለኝ ነው ማለት ሞክር እና ተሞክራለህ። ዝም ብለህ በቃ ይሞከራ እንግዲህ ይሞከራ። ሰሞኑን መታወቂያ ሳትይዝ ወጥተህ ከተማ ላይ ፖሊሶች ከያዙ አለቀ። አለመይዛኔ ነው ይመጣል ቀጥ ብሎ ስለ ጊዜው አስከፊነት ነግረን እንምታ ወይስ መተን እንንገረን የሚል ቀጥታ ይሄ ነው ድርድሩ። ከዛ አፈሩንም ደሜውንም ካበሉ በኋላ ሸባ ከሆንክ በኋላ ቆይ እናንተ ግን ፍቅር አይገባችሁም ስትል ብዙ አልልም። መታወቂያ ሳትይዙ እንዳትወጡ። መታወቂያ ረስተህ እንዳትወጣ። ሱሪን ሳትለብስ ረስተህ ብትወጣ ይሻላል። ዘካሪያስ እየታየ ብትዋረድ ተናግሬያለሁ። መታወቂያ ሁሌ ቼክ እያደረጋችሁት ከቤት ስትወጡ። ዱባይ ስትመለሱ የት ነው ያደረጋችሁት? ጆን ዳኒ የኔ ሪጅን መቀየር አለበት። ዳኒ በጣም ነው የምወድሽ። ባይዞ የኔ ቆንጆ በኢየሱስ ክርስቶስ ምን ነው ጃኒ? በኢየሱስ ክርስቶስ እንደዚህ አይነት ነገር እንደማልወድ እያወቃችሁ በገብርኤል በኢየሱስ ክርስቶስ ተዋወቂው ዳኒ አስወጣት በገብርኤል አስወጣት። ተዋወቂው ጃ አሁን ናሆሜን አውቃትሽ። አይ ናሆሜ እንዴት ነህ? አለን እግዚአብሔር ይመስገን አለን። በጣም ነው የምወድህ ማደንቅ። በዚህ አጋጣሚ ይወዳል በጣም ክብር አለኝ ለአንተ በኢየሱስ ስም። ምን ነው ናሆሜ ይወዳል። አዋራው ቾምቤ ጊፍተሪ ነው ይባላል በቅጽል ስሜ የናዝሬቱ ኢየሱስ አንቺ ባሰብሽው ወይ አይደለም። this is talent ሲሆን ቀይር ባይዚ ሁለታችሁንም ናሆም ጃኒ በጣም ነው የምወዳችሁ። ባይዚ ሞር ጃኒ ጌታ ኢየሱስ ዝቅ በል አሬ በኢየሱስ የናዝሬቱ ኢየሱስ ስሚኝ ነው አይደለም? አይ ቆይ ስሚ ቮይስ አትዋሽ ኖ ወይ አይደለም። እስቲ አይ ስዌር ቮይስ ቼንጅ አይደለም። እንዲህ ብለሽ አውጪ እስቲ ድምጽ እንጂ ሶማን ነው ምን ነበር ገብርኤል ነበር አይደለም? ቆይ ቆመሽ አውጪ ድምጽ። ይሄው እንዲህ በእግሬ ያለከው መቼ ሳርል ይሄው። እሺ ናኦሚ I swear to God this is my voice ባላለሽ እናት ባላለሽ ባል ብቻ ሳይሆን ቆንጆ የልጅም አለኝ። ገብተሽ እዩ ጃኒ ለሊት ሩጦ ሄዶ ያቅም ካልጋ ተነስቶ መሀል ላይ ስትቀየሪበት
ስለተሰጠኝ ግን አመሰግናለሁ። ስሜ ዳራ ይባላል። የመጣሁት ደግሞ ከ3ኛ ቢ ክፍል ነው። እኔ የምከራከረው እውቀትን ደግፌ ገንዘብን ነቅፌ ነው። ጎበዝ፣ አጨብጭቡለት፣ አጨብጭቡ። አዎ ሲጀመር ማለት ነው አሁን 10,000 ሚሊዮን 100,000 ቢሊዮን 90,000 ብር ነውራችሁ ራሱ እውቀት ከሌላችሁ ብሩን እንዴት ነው የምትጠቀሙበት? እሺ እኮ ሲጀመር ደግሞ ሰው ካልተማረ ከየት ያመጣል ገንዘቡን? በትክክል በትክክል እውቀትን ደግፌ ገንዘብን ነቅፌ ነው። ሰላም ነው ብሮ፣ እንዴት ነህ? አለ እንትን እኮ ውሻ ነከሰኝ